ኒው ኤጅ ምንድነው? ኒው ኤጅ ሙቭመንት ባጭሩ ሰይጣን መሆን እድገት ነው። ሰይጣን የመሆን እድገት መሰይጠን ነው። ኒው ኤጅ ሙቭመንት መሰይጠን ነው። በሶስት ደረጃ ይሄ የፈረንሳዩ ሶሲዮሎጂስት ኦገስት ኮምት ያስቀመጠው ደረጃ አለ። ለሰው ቀለል አድርገን ነገሮችን እናያቸው። በሶስት ደረጃ ያስቀምጣል። አንደኛው ደረጃ የስነ መለኮት ደረጃ ይለዋል፣ የሃይማኖት ለማለት ነው። ሁለተኛው ደረጃ የሜታፊዚካል ስቴጅ ደረጃ ይለዋል። ሶስተኛው ደግሞ የፖዚቲቪዝም ይለዋል። አሁን እነዚህ ደረጃዎች ላይ አንድ ሰው ያልፋል ነው። ይሄ ሶሺዮሎጂስት ነው። ግን ወደ ኒው ኤጅ ሙቭመንት እንዴት ነው እነዚህ ነገሮች የሚዛመዱት ብለህ ስታስብ መጀመሪያ ሰው ሃይማኖተኛ ይሆናል፣ እግዚአብሔርን ያምናል፣ ይፈልጋል። ከዛ ያልቃል። ይሄ ደረጃ ይላል፣ የእምነቱ ደረጃ ያልቅና ወደ ሜታፊዚካል ትመጣለህ ይላል። ለምሳሌ ስለ ፕሉራሊዝም ብታነሳ አንድ ጊዜ ኦፕራ ዊንፍሪ የተናገረችው ነገር ነበረ። የወርልድ ትሬድ ሴንተር ከወደቀ በኋላ እንደው ዝም ብሎ አንዳንድ እምነቶች እየተነሱ እዛ ውስጥ ይነገር ነበር። ሁሉም መንገዶች ልክ ናቸው የሚል ሐሳብ ማለት ነው። እሱ ሐሳብ ሜታፊዚካል ፕሉራሊዝም ይባላል። ሌላው ሐሳብ ሶሻል ፕሉራሊዝም ይባላል። ሁለተኛው ደረጃ የሚለው ካምት ሜታፊዚካል ማለት ሁሉም ልክ ነው። ይሄን ብርጭቆ ውሃ በዚህ ስኒ ውስጥ ያለው አምላክ ነው ካልኩ ልክ ነኝ በሜታፊዚካል። ይሄ አምላክ ነው ካልኩኝ ልክ ነኝ በሜታፊዚካል። ይሄ አምላክ ነው ካልኩ ልክ ነኝ። እሷም አምላክ ነች፣ ያም አምላክ ነው ብልህ ልክ ነው። ራሱን የቻለ ደግሞ እምነት አለው፣ አኒሚዝም ይባላል። በሌላ መልክ ደግሞ ፓንቴይዝም ይባላል። ሁሉም አምላክ ነው፣ አምላክም ሁሉም ነው የሚል። ስለዚህ ሜታፊዚካል ላይ ምንድነው ሶሻል ፕሉራሊዝም ሳልጠቅሰው እንዳላልፍ አንድ እውነት አለች፣ ሪላቲቪቲ። ያቺ እውነት ልክ ነች። ከዛ ውጪ ሰዎች የፈለጉትን ሊከተሉ ይችላሉ። ማንም ሰው የፈለገውን እምነት መከተል ይችላል። እሱ በሚከተለው እምነት መጉዳት የለብኝም፣ እሱም እኔን መጉዳት የለበትም። ሶሻል ፕሉራሊዝም ነው፣ ኮኤግዚስተንስ ነው። አንዳንድ ሰዎች በሃይማኖት መቻቻል ያለው መቻቻል ለባልና ለሚስት ነው። ለሃይማኖት ቶለረንስ አይደለም፣ ኮኤግዚስተንስ ነው። አንድ ጊዜ እንደውም በአንድ እንትን ላይ ይሄንን አቅርቤው ነበር። ቶለራንስ ሳይሆን ኮኤግዚስተንስ ነው። እኔ ክርስቲያን ነኝ ቅድም እንዳልከው፣ እዚህ ጋር ደግሞ አንድ የእስልምና እምነት ተከታይ ቢኖር፣ እዚህ ጋር የአይሁድ እምነት ተከታይ ቢሆን፣ እዚህ ጋር ፕሮቴስታንት ካቶሊክ ቢሆን መብቱ ነው። ልትነጋገር ከቻልክ መማማር ነው። ኮምፓራቲቭ ቴዎሎጂ የሚባላል ወይም ኮምፓራቲቭ ሪሊጅን ትምህርት ነው። ራሱ ችሎ ተቀርጾ መማማር ትችላለህ። አንተ የምታምነው በዚህ ነው፣ አንተ የምታምነው በዚህ ነው የምትለው ነው። በቶለራንስ ግን እኔ ኢየሱስ አምላክ ነው ላለው፣ አይሁዶች ስም አጠራሩ ክብር ምስጋና ይግባው ሐሰተኛ ነብይ ነው ይላሉ። በእስልምናው ነብይና ኢሳ ነው ከነቢያት አንዱ ነው ይሉሃል። ሌሎችም የተለያየ እምነት ሊያምኑ ይችላሉ። ኒው ኤጅ ሙቭመንት ለምሳሌ ኢየሱስን ያውቀዋል። ምን ይላል? ተፈንጥቆ የመጣ አይሆን ነው፣ ጨረር ነው ሊል ይችላል። ኖስቲሲዝም የሚባል እምነት ነበረ። እሱ ነው አሁን ተመልሶ የመጣው። ኖስቲሲዝም በእውቀት መዳን የሚል ነው። ስለዚህ ኢየሱስ ተፈንጥቆ የመጣ አንድ ጨረር ነው ሊል ይችላል። ስለዚህ እነዚህ እንደፈለገው የራሱን ይከተል፣ ኮኤግዚስተንስ ነው። የኔን እምነት ተከተል ብለህ አትገለውም፣ እሱም አንተን ሊገልህ አይችልም። እና ይሄ ሶሻል ፕሉራሊዝም ነው። የሜታፊዚካሉ ግን ሁሉም ነገር ልክ ነው ይለና ሶስተኛው የኦገስት ኮምት ሶሲዮሎጂካል ደረጃው የሰዎች የፖዚቲቪዝም የሚባለው ስሙ ደስ ይላል። አዎንታዊ አይነት ነገር ስታየው አዎንታዊ አይነት ነገር ነው። በጣም ደስ የሚል አይነት ነገር ነው። ውስጡ ስትገባ ግን ወዴት መሄድ መሰለ? መጨረሻ ላይ በኒው ኤጅ ሙቭመንት ወደ ሰይጣን። ለምሳሌ የኒው ኤጅ ሙቭመንት ተከታዮች አዌክንድ ነኝ ይለዋል። ሶስተኛ አይን መጣ ማለት ነው። ማን ያ ሶስተኛ አይን? ለምሳሌ የሚገርምህ ብዙ ሰዎች ይወጋ አለ። ለምሳሌ ጥሞናው ኢምፒትድ ሂም ማይሰልፍ ብለው ራሳቸውን ባዶ ማድረግ፣ አይምሮን ባዶ ማድረግ የሚል አለ። ባለፈው የሁለት ሰዎች ኢንተርቪው አይቼ ነበር። አንዱ ኢንጂነር ጌታሁንና ሌላ አንድ ዶክተር ኤልያስ። እሱ አርምሞ የሚል መጽሐፍ ጽፏል። አንዴ ካንተ እዚህም አንድ 6 ዓመት በፊት ቀርቦ ነበር። እንግዲህ የነበረው አርምሞና ሜዲቴሽን ሰማይና ምድር ናቸው። እንዴት አርምሞ ብሎ እንደሰጠው አላውቅም። አርምሞና ሜዲቴሽን በጣም የተለያዩ ነገሮች ናቸው፣ ይለያያሉ። ሜዲቴሽን የምትለው ምን ማለት ነው? ሜዲቴሽን ለምሳሌ ሜዲቴሽን፣ ማኒፌስቴሽን፣ ኢንዲቪጁዌሽን፣ እነዚህ የሚባሉ ቪዥዋላይዜሽን፣ እነዚህ ቃላት ብዙ ሰው የሚያቸው በሊትራል ሚኒንጋቸው ነው። ወደ ኒው ኤጅ ሙቭመንት ስትመጣ ግን የአዲሱ ዓለም ክርስትና ወይም የስበት ሕግ ወይም ደግሞ ኒው ቶት የሚባሉት ኒው ሙቭመንት ወደሚባለው ሐሳብ ስትመጣ አሁን ለምሳሌ ማኒፌስቴሽን፣ አሁን በነገራቸው ማኒፌስቴሽን ደስ ይላል። ማኒፌስት ማድረግ ልትል ትችላል ቃሉን። ማኒፌስቴሽን ማለት አን ኦካልት ፈነመናን ማለት ነው።
ምን ማለት ነው? ባጭሩ አስማት ማለት ነው ማኒፌስቴሽን። እኛ ድሮ ሰላቢነት የምንለው የቤትን ሌማቱን ሁሉ ጠቅልሎ ይወስዳል የምትለው ሰላቢ አለ። የቤትን እናቶቻችን ጋግረውት እንዴ የት ሄደ ተሰልቧል የምትለው ነው። ሰላቢነት ነው ማኒፌስቴሽን። ብዙ ሰው አያውቀውም። ዲክሽነሪ ላይ ማኒፌስቴሽን የመጀመሪያው ትርጉምና ኒው ኤጅ ሙቭመንት ውስጥ ያለው የተለያየ ነገር ነው። ብዙ ሰው አያውቀውም። ለምሳሌ ዮጋን አነሳን። ሜዲቴሽን አንዱ ዮጋ ነው አይደል? ሰው ዮጋ ሲያደርግ የሆነ ነገር ተቀምጦ ነው የሚጀምረው። ዮጋ ሲያደርግ ሜዲቴት ያደርጋል። ራሱን ባዶ ያደርጋል። ከዛ ከማጋ ነው የሚገናኘው የሚለው ከባድ ነገር ነው። ዮጋ ማለት ራሱ የቃሉ ትርጉም ምንድን ነው? ዩኒየን ማለት ነው። ቀንበር ማለት ነው። ከማጋ ነው የምትቀናበረው ወይም የምትገናኘው የሚለውን ሰው አያውቀውም። በእምነት ውስጥ አለ። እኔ አንዱ የሪሊጂየስ ስተዲስ ፊሎሶፊ ስለሆነ የሁሉንም እምነቶች አጥንቻለሁ። አንድ ሰው ልክ ዮጋ ሲጀምር ወዲያውኑ ኢሽታ ዲቫታ የተባለ ርኩስ መንፈስ ይመጣና ሜንቶር ያደርገዋል ይላል። እሱ ይናቅ አዮ መጽሐፉ ላይ ታገኘዋል። ይሄ አሁን በእነሱ እምነት ነው። ለምሳሌ ቡዲዝም፣ ሂንዱይዝም ውስጥ ስንት አምላክ ነው ያለው? እኛ ለምሳሌ ሞኖቴይዝም ምንለው ኮንሰፕት አለ። አንድ አምላክ ምንለው ኮንሰፕት ማለት ነው። ለምሳሌ አንድ አምላክ ሞኖቴይስቲክ ሪሊጂንስ የሚባሉት ሶስት ናቸው። ሜጀር 3 ሪሊጂንስ ይባላሉ። ክርስትና አለ፣ የአይሁድ እምነት አለ፣ የእስልምና እምነት አለ። ኒው ኤጅ ሙቭመንት በተለይ እነዚህ ሶስቱን በሚችለው መድፍ ማፍረስ ነው። ምክንያቱም ህብረት አይፈልግም። አንድ ሰው ራሱ ነው መሆን ያለበት፣ ወደ ራሱ ደረጃ ነው መምጣት ያለበት እና እነዚህ ላይ ነው የሚመጣው። ስለዚህ አሁን ለምሳሌ ሜዲቴሽን ስትል ቃሉ ደስ ይላል፣ ግን ሜዲቴሽንና ለራስ ጊዜ መስጠት ይመስላል። ራስን ማዳመጥ ታዲያ ከሌላ መንፈስ ጋር ተገናኝታ አይደለም። ዮጋ እኮ የኢስተርን እምነት መገለጫ ነው። ለምሳሌ ኦርቶዶክሶች ስግደት እንደሚሰግዱት ማለት ነው። ስትሰግድ ኢየሱስ ይወድቃል ይነሳል ላንተ ብሎ መስቀል ላይ ያለው ነው የምታስበው። ዮጋ ስታረግ ግን ይድም ይባላል በእነሱ እንትን። አሁን ቅድም ያልኩት መንፈስ ማለት ነው። ይድም የሚባለው ይመጣል። እሱ ይመጣና ያሳድገዋል። ከዛ ምን ይሉታል? ግላዊ የፍቅር አምላክ ይባላል። የሚገናኝህ እና የሚያሳድግ መንፈስ አለ ማለት ነው። ኒው ኤጅ ሙቭመንት ብዙ ጊዜ የዚህ የአዲሱ ዘመን ምለ ድሮ የነበረ ኮንሰፕት ነው። ግን ወደ አሁኑ ዓለም መጥቶ ሰዎች ከእግዚአብሔር የለም ነው የምትለው። በዛ እምነት ውስጥ የለም እግዚአብሔር። በተለያየ መንገድ ትገናኛለና በተለየ ዘ ሲክሬት የሚባለው መጽሐፍ ግልጽ አድርጎ ያስቀምጠዋል።